አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የብንት ቤተሰቦች አህለን ወሰህለን ወመርሀባ ፊኩም እንደምን አላችሁ? ሰላም ናችሁ ወይ? ኢድን በእኛ ቤት ላስጎብኛችሁ ማለት ነው። ኢንሻአላህ ወደ ቪዲዮ ስንገባ ይሄ እንግዲህ ወንዶቹ ጋር የተዘጋጀ የኢድ እንትን ነው ማለት ዝግጅት ነው ማለት ኢንሻአላህ። የምታዩት ግን ልጆች ምናምን ስላሉ እነሱን እንትን እንዳይሉብኝ እነሱን ላለማስገባት ነው ቪዲዮ ውስጥ ማለት ነው። ቀረብ አድርጌ የምቀርጸው እና ለወንዶች እንደዚህ ተደርጎ ነው ማለት ነው በእኛ ቤት የተዘጋጀው። ኢድ ሲባል ያው ደስ ይላል ማለት አንድ ወር ረመዳን ጾመን እንደገና ኢዳችንን ፈካ ብትን በደስታ ማለት ነው። ያው ረመዳን እንደዚህ ነው እንግዲህ ማለት ነው። ኢንሻአላህ ይሄን ይመስላል በእኛ ቤት ማለት ነው። ይሄ ለወንዶች የተዘጋጀ ነው እላችኋለሁ። እናንተም እያያችሁ ዘና በሉ እላችኋለሁኝ። ተጋበዙ። ቪዲዮውን ላይክ አድርጉ ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ኢንሻአላህ መልሳለሁ ማለት ነው። ሀባይቢ እንግዲህ ወንዶች መጅልስ ይሄን ይመስላል ማለት ነው። ዘና በሉልኝ እላችኋለሁ። ሀባይቢ ላይክ አድርጓት እሺ። ቪዲዮዋም አጠር ያለች ነች፣ ለመቅረጽ አይመችም። እኛ ጋር ልጆች በጣም ስለሚበዙ በጣም እያስቸገሩ ነበር ማለት ነው እንጂ ያው ይሄ እኮ እንትን ካሉ ከተፈጠረ በኋላ ነው። መጀመሪያ እንደተዘጋጀ ምናምን አይደለም፣ ካፈጠሩ በኋላ ማለት ነው። ፍጥሪያው ከተካሄደ በኋላ ነው እንትን ያልኩት። ይህ ደግሞ በሩ አካባቢ ያው ሰዎች የሚገቡበት አካባቢ ነው ማለት ነው። ኢድኩም ሙባረክ ይላል ማለት ነው። መግቢያው ላይ ማለት ነው። በሩ መግቢያ ላይ ነው። በእንደዚህ መልኩ ነው ማለት ነው ዝግጅቱ። እጅም ምንድነው ማለት ምንድነች ማድሬ በሩ ላይ ስለሆነ ቀረብ እያረኩ ነው። ልጆቹ በጣም ያስቸግሩኛል። ለዛ ነው እንደምታዩት ኢድኩም ሙባረክ ነው የሚለው። ለቴን ይመስላል በሩ ላይ ማለት ነው። ያው መግቢያው ላይ ሰዎች የሚገቡበት አካባቢ ያለ ነው ይሄ ደግሞ ማለት ነው። እና ለዩኮ ማለት ነው ባይቤ በደንብ ግን ህፃኖች ባይኖሩ በደንብ ቀርጾ ነበር ሰፋ አድርጌ። ይሄ ደግሞ እንግዲህ የሴቶች ነው ማለት ሴቶች ክላስ ያለው ነው። የሴቶች መጅልስ ማለት ነው። እዛ ጋር ያለ ነው። ያው የሴቶቹም በጣም ነበር የሚያምረው ግን ስላልተመቸኝ እንትን ካለ በኋላ ነው እኔ የተረፈው ነው ማለት ነው እንጂ ገና እንትን እንደተባለ ቢሆን ጥሩ ነበር። ልጆች በጣም ነው የሚያስቸግሩት። እና የሴቶች መጅልስ ደግሞ ይሄን ይመስላል ማለት ነው። ለሴቶች የተዘጋጀው ለብቻ እነሱ የራሳቸው የሆነ የሴቶች እንትን አላቸው። ይሄን ይመስላላችኋለሁ እኛ ቤት እንግዲህ ያ ኢድኩም ሙባረክ ብያለሁ ማለት ነው። እኔም በድጋሚ ያው ኢድ ሙባረክ ብዬ ሊቭ ላይ ገብቼ ስለነበረ ነው። እና እናንተ ቤት እንዴት ነበር? እኛ ጋር ያው ሀላዋ ይበዛለች የምታወቀ ነው እዚህ ሀገር። እና ይሄን ይመስላላችኋለሁ ሀባይቢ ተጋበዙልኝ። ሰው ያለውን ነው የሚያቀርበው ማለት ነው። ላይክ አድርጓት እሺ ቪዲዮውን። የሴቶች ያው እንግዲህ በጣም እንትን ማለት ይበዛበታል። እኔ ቀረብ አድርጌ ስለምቀርጸው ነው እንጂ በጣም ነበር የሚያምረው። እንደምታዩት ደላዎቹ ራሱ ማለት ነው ምንድነው የሚባለው እየለበሱ መምጣት ጀምረዋል። ሴቶች ወርቅ እንደሚለብሱ በዚህ ሀገር ደግሞ ሙስባህ ራሱ ያላቸው አሉ ደላዎቹ ማለት ነው። ቃዋ ሻሂ ተብሎ ማለት ነው።
እሱን ለብሶ ነው የሚቀርቡት። እና ወንዶቹ ጋር ያለው እንትን ለምናም ራሱ በደንብ እንትን አላልኩትም እንጂ የራሱን ምንድነው ምስፋ ምናምን ለብሶ ከህወ ምንድነው ሻሂ ምናምን ይላል ማለት ነው። እና የሴቶች ደግሞ ያው ትንሽ ከበድ ስለሚያደርጉ ሴቶች ከበድ ስለምናደርግ እንትኑ ላይ ለሳ ነው እንግዲህ የምታዩት ሁሉም የሴቶች ነው ማለት ነው። ሰፊው ነው ግን ያው ለመቅረጽ ስላልተመቸኝ ነው የቀረብ እያልኩ መቀርጸው ለዛ ነው ማለት ነው። ከወንዶቹ ሴቶቹ ይበልጥ ነበር በደንብ በቀርጸው ማለት ነው። እና ባይቢ ይሄን ይመስላል የኢድ ውሎችን ማለት ነው። እኛ ጋር ተጋበዙ ማለት ነው። ባይቢ ላይክ አድርጉ ማለት ነው። ሰብም ያላደረጋችሁ ሰብ አድርጉ። እና አላህ ሰላማችንን ያብዛው በያለንበት ማለት ነው። በሀገርም በውጭም ያለነው አላህ ሰላማችን ብዝት ያደርግልን፣ ሀገራችንን ሰላማን ይመልስልን፣ ቤተሰቦቻችንንም ሰላም አድርጎ እኛም በሰላም ወደ ሀገር ይመልሰን ኢንሻአላህ። ኢድም በየቤታችን የምናከብር ያድርገን ማለት ነው። ሀቂቃም ማን እንደ ሀገር ብሏል። ኢድም ሁሉም ነገር ደስ የሚለው በሀገር ላይ ሲሆን ነው ማለት ነው። ኢንሻአላህ ኢድኩም ሙባረክ በድጋሚ ማለት ነው። በሀገራችን ደግሞ ኢድ ሙባረክ የምንባባል ያደርገን ማለት ነው። ያው በሰው ቤት ብቻ ሲሆን ትንሽ ደስታ ላይ ሰማ ይችላል። በተለይ ደግሞ ለማይመቻቸው እህቶች ትንሽ ከበድ ይላል። ኢድን ሰው ቤት ሆኖ ሲከበር ከበድ ይላል ማለት ነውና አላህ ሀገራችንን ሰላም አድርጎ በሀገራችን ኢድን የምናከብር ሁሉን ነገር የምናከብር ያደርገን ኢንሻአላህ ማለት ነው። ሀባይቢ በዱዓ እንረሳሳ ማለት ነው። ኢንሻአላህ ዱዓ ካደረግን ሁሉም ነገር ደግሞ ይሳካል። ሁሉም በሀገር ያምራል ማለት ነው። በያላችሁበት አላህ ሱብሓነሁ ወተዓላ ሰላማችሁን ብዝት ያደርግላችሁ። ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው ምስጋናዬ። ሰላማችሁ ይብዛልኝ ብያለሁኝ። ላይክ ሰብ አትርሱ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።